ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች የምዕራፍ 7 ማጠቃለያ መልመጃ ላይ ሁለት ጥያቄዎችን ብቻ በመስራት ወደ ምዕራፍ 8 እንገባለን። ሁለቱ ጥያቄዎች ስድስተኛው ጥያቄ ላይ ሳምራዊት የቤቱን ግድግዳ 20 ካሬዎች ከሳለች በኋላ ቤቱ ግድግዳ ላይ 20 ካሬ ሳለች ማለት ነውና ከሳለች በኋላ በቅደም ተከተል ሰማያዊ ብርቱካንና ቢጫ ቀባቻቸው ማለት ነው። ስለዚህ 20 ካሬ ማለት እንግዲህ እንዲህ ማለት ነው። ይሄ ስንት ሆነ? እሺ 1 2 3 4 5 በ4 ብናደርገው 20 ካሬዎች እነዚህ ናቸው። ያው ለማሳየት ያክል ነው። በጥንቃቄ እናንተ እኩል አድርጋችሁ መስራት ነው። 1 2 3 4 ወርታች ደግሞ 1 2 3 4 5 20 ካሬዎች ናቸው እና የመጀመሪያውን ሰማያዊ ቀባቸው። እሺ የመጀመሪያውን ሰማያዊ እንዲህ ማለት ነው። ከዛ ብርቱካናማ ቀጣዩን ማለት ነው። ብርቱካናማ እሺ ከዛም ቢጫ ቀዩን ቢጫ እንዲህ እንደማለት ነው። በዚህ መሰረት እንደገና ቀጣዩን ከዛም ቢጫ እንዲህ ያደረገች እንደምትሄድ እንድናሳይ ነው የጠየቀን ያለው። ሁለተኛው ጥያቄ አየለች አንድ ባንክ ውስጥ 100 ብር ስታስቀምጥ 110 አድርጎ ባንኩ ሰጣት። በአመቱ ማለት ነው። አንድ አመት ተቀምጦ 200 ስታስቀምጥ 220 አድርጎ ሰጣት። 300 400 500 እና 600 ብታስቀምጥ 100 ሲቀመጥ 100 ሲሆን 10 ብር 200 ሲሆን 20 ብር 300 ቢሆን 30 ብር ተጨምሮ የሚሰጠት ነው። 400 ቢሆን 40 ብር ተጨምሮ 440 500 ታስቀምጥ 50 ብር 600 ብታስቀምጥ 60 ብር። ስለዚህ እዚህ ጋር ልምጣና 100 ስታስቀምጥ 110 10 ብር ተጨምሮ ማለት ነው። 200 ስታስቀምጥ 20 ብር ተጨምሮላት 220። ስለዚህ 300 ስታስቀምጥ 30 ብር ተጨምሮ 330። 400 ብታስቀምጥ 40 ብር ተጨምሮ 440። 500 ብታስቀምጥ 50 ብር ተጨምሮ 550። 600 ብታስቀምጥ 60 ብር 660 ተደርጎ ይሰጣታል ማለት ነው። ውድ ተማሪዎች ወደ ምዕራፍ 8 ስገባ ምዕራፍ 8 መረጃ አያያዝ ይላል። መረጃ መያዝ ምንድነው? መረጃ መያዝ ማለት ብዙ ጊዜ እንደምነግራችሁ ምዕራፉን ስንጀምር ምዕራፉን ስንጨርስ የምናገኘውን ጥቅም እና ማወቅ ያለብንን ነገሮች እነግራችኋለሁ ሁሌ። ልክ ይሄን ምዕራፍ ስንጨርስ የምናገኛቸው ወይም የምናውቃቸውና የምናገኛቸው ጥቅሞች እንደሚከተሉት ናቸው። የመጀመሪያው መረጃ ተሰበስባላችሁ ይላል። መረጃ መሰብሰብ ምንድነው? መረጃን መሰብሰብ፣ መረጃን ማደራጀት፣ የስዕል ግራፎችን ማንበብ፣ የስዕል ግራፍ ማንበብ ማለት ነው።
የስዕል ግራፍ መስራት። ዋና ዋና ቃላት መረጃ ምንድን ነው? የጭረት ምልክት ምንድን ነው? የስዕል ግራፍ የሚሉትን በዚህ ምዕራፍ ላይ ማወቅ የሚጠበቅባችሁ ይሆናል። እንግዲህ አሁን ከነገርኳችሁ ነገር ላይ የምታውቋቸው ነገሮች ካሉ እሰየው፣ የተወሰኑ የምታውቁት ካለ ደግሞ እንደዛው፣ ምንም ነገር የማታውቁትም ካለ ይሁን፣ ችግር የለውም። ዋናው ነገር ግን ሁላችሁም ምንም የማታውቁትን ከነዚህ ውስጥ ምንም ነገር የማታውቁ ካላችሁ የተወሰነ የምታውቁና በርከት ያለ ነገር የምታውቁ በአጠቃላይ ብቻ ሁላችሁም መጨረሻው ቻፕተር ላይ አንድ አይነት አቋም ሊኖራችሁ ይገባል። እሺ፣ በሁለተኛ ክፍል ትምህርታችሁ ስለ መረጃ አያያዝ ተምራችኋል። አሁን መረጃ አያያዝ ላይ ሰፋ ያለ ትምህርት ትማራላችሁ። ሰፋ ማድረግ ነው ማለት ነው። እንግዲህ መረጃ አያያዝ ስንል መጀመሪያ የምናየው የስዕል ግራፍ ማንበብና መግለጽ። የመጀመሪያው የስዕል ግራፍ ማንበብና መግለጽ። አሁን እዚህ ጋር የምትመለከቷቸው ምስሎች አሉ። የሚከተሉትን ምስሎች ይላችኋል። እዚህ ጋር ሙዝ አለ። ልጆች የመረጧቸው ፍሬዎች፣ የልጆች ብዛት። ይሄ ሙዝ ነው። እነዚህ ልጆችን ይወክላሉ። 3 ልጆች ሙዝ መረጡ። እሺ፣ 3 ልጆች ሙዝ መረጡ። እዚህ ጋር ብርቱካን አለ። ብርቱካን 1 2 3 4 5 ልጆች መረጡ። ልብ በሉ፣ እዚህ ጋር ግራፍ ስናስቀምጥ መግለጫ ያስፈልጋል። እነዚህ ነገሮች ምንድናቸው ብለን እንዳንወዛገብ መግለጫ እዚህ ጋር መቀመጥ አለበት። ይሄን ምልክት ያስቀመጥኩት እንዲህ ለማለት ነው ማለት ይኖርባችኋል ማለት ነው። እናንተ ስለገባችሁ ሌላውም ይገባዋል ማለት ስላልሆነ ሰው እዚህ ጋር የተመለከቱት ምልክቶች እነዚህ ተማሪዎችን አንድን ተማሪ ትወክላለች እያለ ነው ያውና እዚህ ላይ። እሺ፣ ሎሚን 2 ተማሪ። በጣም ጥሩ። አሁን ጥያቄ ላይ እዚህ ላይ ሙዝ የመረጡ ልጆች ብዛት ስንት ነው? ልመልሳችሁ አንዴ። ሙዝ የመረጡ 3። እሺ፣ ወደ ጥያቄው እንሄድ። ለላይ የትኛውን ፍራፍሬ ብዙ ልጆች መረጡት? እንዴት አገኛችሁ? የትኛውን ፍራፍሬ ብዙ ልጆች መረጡት? ብርቱካንን እንዴት አገኛችሁት? በመቁጠር 1 2 3 4 5። ሌሎቹ ላይ ግን 3 እና 2 ነው ያገኘ ነው። ስለዚህ ይሄ ነው መልሳችን። እዚህ ጋር መልመጃ ላይ ስንመለከት የሚከተለውን ስዕል ልጆች ለመጫወት የሚወዷቸው የስፖርት አይነቶች ናቸው። እስኪ እንሂድ። እዚህ ጋር ሙሉ ምስሉ እንዲህ እናድርገው እስኪ። ይኸውላችሁ እዚህ ጋር መግለጫ አለች። እዚህ መግለጫ ምን ትላለች? አንድ ኳስ አንድ ልጅን ይወክላል። አንድ ኳስ አንድ ልጅን ይወክላል። ልብ በሉ። እግር ኳስ አለ እዚህ። እግር ኳስ ስንት ልጆች አሉ? አንድ ኳስ አንድ ልጅን ከወከለ 1 2 3 4 5 ልጆች አሉ እግር ኳስ። መረብ ኳስ 1 2 3። ቅርጫት ኳስ 1 2 3 4። አሁን ምን እንደሚጠይቀን እንመለስ እስኪ ወደ ኋላ። እግር ኳስ 5 ብለናል። መረብ 3፣ ቅርጫት 4። ብዙ ልጆች የመረጡት ጨዋታ የትኛው ነው? እግር ኳስ።
ትንሽ ልጆች የመረጡትስ ያው መረብ ኳስ 3 ናቸው። 4 ልጆች የመረጡት ጨዋታ ምንድነው? ቅርጫት ኳስ። የስፖርት ጨዋታ ምርጫ ላይ የተሳተፉት ተማሪዎች ብዛት ስንት ነው? እንደምራ። እዚህ 5 አለ ሲደመር እዚህ 3 አለ 5 እና 3 5 እና 3 8 ሲደመር እዚህ 4 አለ እንደምራቸው እነዚህና 12 ይሆናሉ። አያችሁ መረጃው ተቀምጦልናል። መረጃውን የሰበሰበው አካል አለ። አሁን እኛ እያነበብን ነው ያለነው። መረጃ እያነበብን ነው። ከተቀመጠ ላይ እየሰበሰብንም ነው። ይህንን ዶክመንት አድርጎ ሰብስቦ አዘጋጅቶ መረጃ ማዘጋጀት መረጃውን ያዘጋጀው አካል አለ። መረጃ ማዘጋጀት ማለት ይህንን ሰርቶ ያስቀመጠው አዘጋጅ ነው ማለት ነው። እኛ እያነበብን ነው፣ መረጃንም እየሰበሰብን። አንድ ትምህርት ቤት ውስጥ ሄዳችሁ ስንት ወንድ እዚህ ትምህርት ቤት ውስጥ ስንት እርሰ መምህሩ ቢሮ ብትገቡ በሰንጠረዥ ላይ ከላይ አመቱ ተገልጾ የዚህ አመት እያለ በሰንጠረዥ የተማሪዎች ብዛት ወንድ ሴት እያለ በግራፍ ተቀምጦ አይታችሁ ታውቁ ይሆናል። እንግዲህ ምስሉን ቀና ብላችሁ በማየት ወንድን የሚወክለው ምስል የትኛው እንደሆነ እንዲህ እናያለን። ወደፊት እንደዚህ አይነት ምስሎች አይታችሁ ታውቁ ይሆናል። እንደዚህ ማለት ነው። እና እነዚህ ስታዩ ያንን የሰበሰበው እርሰ መምህራን እና መምህራን ተማሪዎችን ብዛት ሴት ወንድ ብለው ለይተው በጋራ ያንን ግራፍ ሰርተው አስቀምጠዋል ማለት ነው። የሚመጣ እንግዳ ያንን እያየ መናገር ይችላል። እሺ እንቀጥል። መረጃን በጭረት ምልክት መግለጽ። በጭረት መግለጽ በጣም ቀላል ነው። ይቺ ጭረት አያችኋት 5 ነች። በጭረት ህግ መሰረት 5 1 ለመግለጽ 1 ጭረት፣ 2 ለመግለጽ 2 ጭረት፣ 3 ለመግለጽ 3 ጭረት፣ 4 ለመግለጽ 4 ጭረት፣ 5 ለመግለጽ እንዲህ ታሰምሩበታላችሁ። እንዲህ ስታዩ 5 ነው ማለት ነው። 6 ለመግለጽ እንደገና 1 ብላችሁ ትጀምራላችሁ ማለት ነው። 7 8 9 10 ያችሁ በዚህ መልኩ ነው የሚሄደው ማለት ነው። 4 ሞልቶ 5ኛው ማሰሪያ ይሆናል። እዚህ ጋር 5 አሉ ማለት ነው። አሁን 8ን ስናስቀምጥ እዚህ ጋር 8 አለች አይደለ? 1 2 3 4 4 አልኩኛል 5 6 7 8 ሲገለጽ እንደዚህ ይሆናል። 12ን ስገልጽ ደግሞ 1 2 3 4 5 1 2 3 4 5 10 ሆነው አይደለ? 2 ጨምርና እጨርሳለሁ 12። 4 ሲገለጽ ደግሞ 1 2 3 4 በቃ ለአቅመ መታሰር አልደረሱ። 10 ሲገለጽ ደግሞ 10 ሲገለጽ 1 2 3 4 5 1 2 3 4 5 2 እስሮች 10 ማለት ነው። እሺ እዚህ ጋር ሎሚዎች አሉ መልመጃ 2 ላይ በአሃዝና በጭረት እንድንገልጻቸው ነው።
የመጀመሪያ ምሳሌ ተሰጥቶናል። ይችን ስንገልጽ 1 2 3 4 5 አይደል? 5 ብለን እንጽፋለን። 1 2 3 4 5 በቃ። ይችን ስንገልጽ ደግሞ 1 ብለን እንጽፋለን በአሃዝ፣ በጭረት ደግሞ 1 ጭረት ብቻ። እዚች ጋር ስንመጣ ደግሞ 1 2 3 4 5 6 7 ናቸው አይደል? 7 ብለን እንጽፋለን። 1 2 3 4 5 6 7 እዚህ ስንመጣ 1 2 3 4 4 በአሃዝ፣ በጭረት ደግሞ 1 2 3 4 በቃ። እዚህ ጋር ደግሞ በጭረት አለ፣ እኛ በአሃዝ 2 ብለን መጻፍ። ይችን ጭረት በአሃዝ ስንጽፋት 5 እና 2 7። በጣም ጥሩ። እሺ እዚች ጋር 5፣ እዚች ጋር 10፣ እዚች ጋር አንዱ 10 5 ናት፣ ይችኛው 4 ናት 9። እሺ እዚህ ስንመጣ እነዚህ ምሳሌ ተሰጥተውናል። ወደዚህ ስንመጣ 1 2 3 4 እዚች ጋር 1 2 ብቻ፣ እዚች ጋር 1 2 3 4 5 አይደል? 1 2 3 4 5 ከሆነ እንዲህ ይደረጋል። ውድ ተማሪዎች ለዛሬው እንዳንሰለቻች እዚህ ላይ ይበቃናል። መረጃን መሰብሰብ የሚለውን ነገ እንወያይበታለን። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ ስቱዲዮ። ወላጆችን እጅግ አመሰግናለሁ። ተማሪዎቹን ወላጆቻችሁን አመስግኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለጓደኛ ለዘመድ አሰራጩ። ቻው።